በመላስ በመጥማት በመትሉት የሎሊፖፕ ሊክ ሚላይ ከሎሊፖፕ የምትሉት ማለት ነው is going to get you down በጣም አራዳ ነኝ ከቢስቴ ሌላ ሄጄ ምናምን በጣም ተወዳጅ ነኝ ሻጊ ነኝ የምትል ወንድ እንደገና ሴት እኔ ወንዶች ሁሉ ይወዱኛል በጣም ምናምን መቲ ሽንት ቤት እንደሆንሽ ማታቂ ሴት ወንዶች ደግሞ ሻጊ ነኝ ምናምን ብለ ምትል ማለት ነው ከውስጥክ እዛ ጋር የምትገለገልበት ነገርክ ማለት ነው ጉድ ሰርቷል እስከ መቼ ድረስ ስለሰው ቤት ስለሰው ትዳር እንደዚህ እየመጣው እኔ አንብቤ ማለት ነው just በቃ ምንም በቃ I just talk about it ምንም ነገር አንወስንም ምንም ነገር አይፈጠርም ወይ ሴቷ ትሞታለች ወይ ይበተናሉ ወይ ልጆች አሳዳጊ ያጣሉ ምናምን እስከ መቼ ነው ቆይ ንገሩኝ እስቲ እዚህ ጋር መጥቼ እኮ እኔ እኮ ማነበው እኮ ማለት ነው እኔ ቫይራል ለመውጣት ወይ ፔጅን ለማሳደግ አይደለም ለሰው ልጆች ካልደረሰን ተያይዘን የሆነ ነገር ካልፈጠርንላቸው የሰው ህይወት ላይ ምንም ነገር እነዚህ ሴቶች ውስጥ ነው እንደዚህ አድርጎኝ የሚሉ ለመተንፈስ ብቻ ይመስላችኋል የሆነ ነገር እኮ እንዲፈጸምላቸው እኮ ነው በቃ እንዴት አድርገን ነው የምንዋጋው እንዴት አይነት ህግ ይምጣ እንዴት እናድርግ በእውነት እንደዚህ ቺት ስለሚያደርጉ ጀስት ትዳር ላይ ለመማገጥ ምናምን ይፈረድበታል ምናምን እስካሁን ያየነው ነገር የለም ስለዚህ በትክክል ትዳር ላይ የሚማግጥ ሰው ተይዞ 40 ተገርፎ ክብሩን ጠብቆ ወይ ቤቱን እንዲመራ ወይንም በፍቺም ቢሆን ደግሞ ሚስቴው ተስተካክሎለት እንዲፋቱ ለምን አይደረግም በእውነት ይሄ ከባድ የሆኑ ቫይረሶች እኮ እግዚአብሔር እኮ የሚሰጠን ማለት ነው የስራችንን እኮ ያየ ነው እስቲ guys have you ever heard of this human HPV የሚባለው ነገር ሰምታችሁ ታውቃላችሁ ከዚህ ፊት አታውቁም obviously ወይንም ልታውቁ ይችላልችሁ ግን እንደዚህ እንደ ኤድስ ምናምን በጣም ኖሌጅ የለንም ኖሃው ግን ኖሮንስ ስለ ኤድስ አውቀናል በደንብ እናውቃለን ከልጅነት እስከ እውቀታችን ድረስ በደንብ አድርገን ተመረናል አውቀናል ግን የሆነ ሰዓት ላይ ሰው ፈርቶ እንደ እሳት በቃ ተጠንቅቆ ጉዴ ፈላ ብሎ ቤርጎ ለቤርጎ እንትን አይልም ነበር አይደል አሁን ግን ማለት ነው HIV ቫይረስ ራሱ የመጨረሻ ሁሉም ሰው ነው ያለበት everybody ነው የምትለው በቃ ሁሉም ሰው እኔ በጣም ብዙ ማቃቸው ሰዎች HIV ያለባቸው HPV ወይም human papilloma virus የሚባለው በሽታ በምን ይተላለፋል የሚለው እዚህ ጋር አስቀምጥላችኋለሁ ግን በስኪን ቱ ስኪን ኮንታክት vaginal sex anal sex oral sex ገባችሁ አይደል በእነዚህ ሁሉ ይተላለፋል oral sex ዋናው even ከእናት ወደ ልጅ እርጉዝ እናት ሆና ወደ ልጅ ራሱ ይተላለፋል በጣም ከባድ ቫይረስ ነው ስለዚህ this is sexual transmitted infection ነው ስለዚህ guys ሄዳችሁ የምትጋደሙበትን ቦታ እወቁ አትጋደሙ ሲጀምር ለምን ነው የምትጋደሙት ሚስት ካገባክ ምን አንዘላዘለክ ይሄ girlfriend boyfriend ምናምን የሚባለው ነገር ላይ ካላችሁ ለምን አትቆጠሙ ለምን አትወሰኑ ኤድስም እኮ በጣም በዛኩ እኔ ባለሙያ አመጣለሁ ላይቭ ላይ ባለሙያ አመጣቼ ጉድ ነግራችኋለሁ ጉድ አሳያችኋለሁ ጉድ ብላችሁ ወላድ ብላችሁ የምታለቅሱበትን ታሪክ ይዤላችሁ እመጣለሁ የምሬን መቤቴ ነው ነግራችሁ በጣም እዛ የኤችአይቪ ህሙማን ቦታ ላይ የምታክማ ሐኪም አውርተናል we talked a lot I'm going to bring her here የእውነት እና ስለራሳችሁ የምታስቡ ከሆነ ስለ ጤናችሁ የምታስቡ ከሆነ ስለ ህይወታችሁ የምታስቡ ከሆነ እንመካከርበት አይበት እና አሸንፈው እንዋጋው እኔ እዚህ ጋር መጥቼ ታሪክ እንትን ብሎት ሊፋቱ ነው ገደላት ወጋት አረዳት ብላምን ስል ማለት ነው ድርሰት አይደለም it's a real thing በጣም ያሳዝናል በቃ ያስለቅሳል እዚህ ጋር ፖይንት እንድታረጉልኝ የምፈልገው ማለት ነው high risk types can increase the risk of cancer ይላል እሺ ካንሰር ያለበት ቡድን ይሄ እሺ including cervical anal penile vulvar vaginal and some throat cancers እሺ እኔ እዚህ ጋር መጥቼ ካሳልናገር ህዝቤ ከሚያልቅ ትውልድ ከሚያልቅ ልጆች አሳዳጊ ከሚያጡ ትንሽ ያነበብኩት መጥቼ ላካፍላችሁ ብዬ እናንተ ደግሞ ገብታችሁ በደንብ አድርጋችሁ ሰርች አድርጋችሁ ማንበብ ትችላላችሁ አረ በእውነት እንዴ እኔ እዚህ ጋር የመጣው ሰላም ጤና ይስጥልኝ እንትን እያልኩኝ ማነባው እስ ነው ፌክ ታሪክ አይደለም የእውነት ነው መቤቴን ስቃችሁ ምናምን እዚህ ጋር ኢሞጂ ምናምን ያለው ስቃችሁ ምናምን የምታልፉት አይደለም ይዘገንናል በቃ ወይ ትዳር አትያዙ ወይ ጋብቻ አይቆም ላልተወሰነ ጊዜ ሰርግ ለምን ትዳር ለምን አይቆምም በደንብ ኖሃው እውቀቱ እስከሚኖረን ድረስ ለምን አንተውም ለምን እናገባለን ለምን እሷን እስከቤት እናመጣለን አንቺስ ለምን ብለሽ ቤት ዘለሽ ትገቢያለሽ ለምን ይሄ ይፈጠራል በቃ አረ ጌታ ሆይ እና በአጠቃላይ ምንድነው ለማለት የመጣሁት እኔ እግዚኦ አመሪ ነስነስ በቃ ማቂል ለበስ በድንግል ማርያም በቃ በእውነት በቃ ማለት ምንድነው ጥቅሙ ባልና ሚስት ተጋብተው
እሱ ልታስደስት እሷን ሊያስደስት እሷን እስከዘላለም ድረስ አብሮ ሊኖር እሷ እንደዛ ከሆነ ለምንድነው ወጣችሁ የምትንዘላዘሉት? ከመንዘላዘላችሁ ሳርፎ ለምንድነው ወጣችሁ ሰው ውስጥ የምትጨመላለቁት የምትግማሙት የምትበሳበሱት? ከዛ በኋላ በሽታ ተመጣላችሁ፣ ቤታችሁ ይፈርሳል፣ ትጠላላላችሁ። እንደሚዋጋ ወታደር እንኳን እንደዚህ አይጠላላም። ኢራቅና አሜሪካ ይሄ እስራኤልና ፍልስጤም ራሱ እንደዚህ አይባላም እንዴ። በቃ የጦር እኔ እኮ በጣም የሚላኩልኝ መልክቶች እኮ ስላሉ ነው። እየጠላችክ ነው አብራክ ያለችው፣ እየጠላሃት ነው እየወጣክ ሴት ጋር የምትጋደመው። ሌትስ ቢ ትሩ ሌትስ ቢ ኦነስት እንዴ። ከዛስ ፍቺ በዛ። እኔ በቃ በጣም ብዙ ጊዜ በቃ ይደበድበኛል ይገለኛል ምናምን ሲሉኝ በቃ ያለው አማራጭ ፍቺ ብቻ ነው። በቃ ፍቺ ፍቱ፣ ሂጂ አምልጪ ምናምን ነበር ምለው። ግን እሱም በቃ አይሆንም። በቃ በዛ ቱ ማች። በምን መልኩ ይሄን ነገር ፕሪቨንት፣ በምን መልኩ ይሄን ነገር እናቁመው፣ በምን መልኩ ይሄን ነገር እንታገለው፣ በምን መልኩ ይሄን ነገር እንባለው። ቅምጦችን እግራቸውን ቅልጥማቸውን ሰብረን ወደ መጡበት እንመልሳቸው። ስነ ስርዓቷን ይዛ ትዳሯን የምትይዝ ከሆነ ትያዝ፣ ማትይዝ ከሆነ ቆማ ትቅር፣ አይመለከተንም። ግን የሰው ትዳር አትበጥብጥ። አስቀማጮች ሚስቶቻቸውን ልጆቻቸውን ትተው እንትን የሚሉት እነሱ በህግ በሆነ አንቀጽ ምናምን ይቀጡ፣ ይጠየቁ። በቃ ይጠየቁ። ሚስቱን ትቶ የሚዘላዘሉ እንዳያስፈልግም እንዴ። ይሄ እኮ በጣም ከበደ እኮ። በቃ ወደ በሽታ እግዚአብሔር እኮ እየተቆጣ እኮ ነው እንዴ። እንደ ኮቪድ አይነት በቃ ሲተላለፉ ገና ነገር ሲጎዛ አልጋ ላይ የሚያደርቅ ደግሞ ነገር ያምጣላቸው። እዛ ድርቅ አርጓ ይዋረድ፣ እንደተጣበቁ ይዋረድ፣ እንደተጣበቁ። በጣም ከእኔ አይስወር ጋር እዚህ ጋር ጨጓራዬን ያመኝ ነው ምናምን በጣም ከብዶኛል፣ ከአቅሜ በላይ ሆኖብኛል። ግን ብቻ እዚህ ጋር እናንተ ጋር አድሬስ ማድረግ ብቻ ስለልብኝ ነው የመጣሁት። ተቃጠልኩ። ገባችሁም? እኔ አልገባችሁም? ምን አይነት ነገር ምን አይነት ታሪኮች እየተላኩልኝ ስንቶቹን ጃምፕ እያልኩኝ እንደምመጣ በቃ የሀገሬ ሰው ምን ሊማር ነው እያልኩኝ ማለት ነው። በቃ በየሰው ቤት ያለ ጉድጉድ ነው እንዴ? በየትዳሩ ያለ መከራ ነው እንዴ? ስንት አይነት ሰይጣን እርኩስ መንፈስ እርኩስ መናፍስት ነው የገባው እንዴ? ኧረ ቤታችሁን ዘበላስራችሁ፣ ኧረ ቤታችሁን ጠብቁ፣ ኧረ ህይወታችሁን ጠብቁ። በጣም ከባድ ጊዜ ላይ ያለ ነው። ከዛስ በቃ ልጅ ማደግ አልቻለም። በቃ ቤተሰብ እየተበተነ ነው እንዴ? ይሄ ነገር እውነቴን ነው ማመጣው ታሪክ እውነት ነው። በእናታችሁ በመቤቴ እንዴ ስለ እውነት እኔ I don't want to go viral. It's not about being viral or it's not about the followers ምናምን። መቤቴን ነው የምነግራችሁ። በቃ እዚህ ጋር መማር ካለብን እንማማር። በቃ አለቀ። በጣም ውስን ቤት ነው። በቃ ከሌፍኖት የሚልኩልኝማ አንድ ሶስት ሰው ሁለት ሰው ነው። በቃ ሁለት ሰው ሶስት ሰው ትዳሬ ሰምሮልኛል ምናምን የሚሉኝ በጣም ሁለት ሰው ሶስት ሰዎች። ምንድነው ውሳኔው? ምንድነው መደረግ ያለበት? ይሄ በቃ የምንግባባበት ነገር ነው የሚሆነው። ምክንያቱም እንዴት ነው የሚሆነው? በቃ ከምሬ ነው። እኔ በቃ የእውነት ትረዱኝ። እኔ እንቅልፍ አጥቻለሁ። everybody's divorcing። ዲቮርስ ባይሆን ወይ ባሪውን ነገር ሆኗል ወይ ሚስቲውን ነገር ሆናለች። ልጆች ተዋደው ወደድኩሽ አበድኩልሽ ተባብለው ተጋብተው ልጆች ተበተኑ። በእናታችሁ this is a real thing። በቃ ትክክለኛ ነገር ነው። በቃ ማለት እንዋጋው። ቫይረስ በየቤቱ አንኳኳ። ምክንያቱም ሄዶ ስለሚጋደም ሄዳ የሆነ ነገር አላቅም። እርዱኝ በእናታችሁ። let's do something in this በሜሪጅ ላይፍ ላይ በትዳር ላይ በህይወት ላይ የመጣ ሰይጣን እንዴት አድርገን እንደምንዋጋው አላቅም። እርድና የሚመስላችሁ ባለትዳሮች አይደልስ? በጣም ፋርነት አልገባም። በቃ you just በቃ the worst person in the world cheaters ናችሁ። cheater ወይ አልፍ ሰካራም ቤት አይሰራም፣ ከሰራም አይተኛም፣ ጦር አይገባም፣ ከገባም አያልፍለት አለፈለት። ይሄ የሚባለው ነገር ለቺተር ነው የሚሰራው። it works more for the cheaters። አዝናለሁ። እርዱኝ። አልችልም። በቃኝ። እኔ አበድኩ። እስከ መቼ በማርያም በእናታችሁ በመድኃኒዓለም እንዴ እስከ መቼ? እግዚአብሔር አረናልን በማርያም በቃና በእናት በድንግል ማርያም ና ጊዜው ደርሷል መሰለኝና ወይኔ ኧረ በእናታችሁ